እንደወጡ መቅረት እንደምን የሚያም ነገር ነው። እዛውም ያለምንም ምክንያት ያለምንም ጥፋት። ሃሩካ ላይ የሚሆነው ይሄው ነበር። አበው በቀረርቶና ሽለላቸው መሃል እንዲህ ይላሉ። የወንድ ልጅ እናት ታጠቂ በገመድ ልሽን አሞራ እንጂ አይቀብረውም ዘመድ ሲሉ ያዜማሉ። ሃሩካንም የቀበረው ወዳጅና ዘመድ ሳይሆን የሰማይ አሞሮች ቀለብ ነበር የሆነችው። ትምህርት ቤት ልሂድ ብላ ወጥታ በወጣችበት የቀረችው ሃሩካ ጃፓናዊ የዘር ግንድ ለሆኑ ወላጆቿ ብርቅዬ ልጅ ነበረች። ግድያውንም ደግሞ እጅግ በጣም አስከፊ ያደረገው ነገር የሃሩካን አስክሬን የማግኘቱ ሂደት ሲሆን አስክሬኗንም ለማግኘት እጅግ በጣም ብዙ አካላት ተሳትፈውበታል። ይሄን ያህል ሰውም ተሳትፎበት አስክሬኗ በቀላሉ ሊገኝ አልቻለም። ለመሆኑ ገዳዩ ምን አይነት መላና ዘዴ ቢጠቀም ነው ሃሩካ ወጥታ እንደወጣች የቀረችው? ገዳዩ እስከተገኘ በኋላ የፍርድ ሂደቱ ስለምን ተስተጓጎለ? ክቡራን አድማጭ ተመልካቾቻችን እንደምን ቆያችሁ? ሰላምና ጤናችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም እንደተለመደው በአንድ አሳዛኝና እጅግ በጣም ያልተለመደ በእውነተኛ የወንጀል ታሪክ መጥቻለሁ። ታዲያ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ከቆያችሁ ይሄን ጉዳይ የምታውቁት ይሆናል። አብራችሁን ቆዩ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። የ18 ዓመቷ ሃሩካ የዕለት ተዕለት ተግባሯ የሆነውን በዩኒቨርሲቲው ቅጥር ግቢ የዳንስ አዳራሽ ውስጥ ዘለግ ላሉ ሰዓታት የምታደርገውን የዳንስ ልምምድ ካጠናቀቀች በኋላ አዳራሹን ለቃ ለመውጣት ሽር ጉድ ማለት ጀመረች። እንቅስቃሴዎች ሁሉ ዳንስ ናቸው፣ እንጨፍር፣ እንጫወት፣ እናሳያቸው እንዳለው ቴዲዮ እንቅስቃሴዎች ሁሉ ዳንስ ናቸው። ዳንስ ለሃሩካ እንቅስቃሴ ብቻ ሳይሆን የህይወቷም ትርጉም ነበር። ከልጅነቷ ጀምሮ ያሳለፈችበት የዳንስ ህይወት ለሷ ድርድር ውስጥ የማይገባ ትልቅ ቁም ነገሯ ሲሆን ህይወቷ ያለፈ ቀን ከምሽቱ 3 ሰዓት ገደማ ሃሩካ የዳንስ ልምምዷን አጠናቃ እፎይ ለማለት ወደ ማረፊያ ክፍሏ ለመሄድ ተነሳች። ከዳንስ መለማመጃ አዳራሹ እስከ ማደሪያ ክፍሏ ድረስ ያለው መንገድ አጭር ስለነበር በሺዎች የሚቆጠሩ ተማሪዎችን በቀንና በሌሊት የሚመላለሱበት ደህንነቱም የተጠበቀ የሚመስል ግቢ እንደሆነ ይነገራል። ሃሩካ በዚያ ምሽት ሰማያዊ ቦርሳዋን ከጀርባዋ አንግታ ስልኳን አውጥታ ከጓደኛዋ ጋር ሄሎ ተባብላ የሆዳቸውን እያወሩ መንገዷን ጀመረች። እዚህ ጋር ነው ታዲያ የሃሩካ ጓደኛ አስከፊ ነገር ያስተዋለችው። ይሄውም የሃሩካ ድምጽ በድንገት ተቋረጠ። ከዚያም ስልኳ ተዘጋ። በዚያች ምሽት ስልኩ ከተዘጋ በኋላ የሃሩካ ጓደኛ ስልኩን ደጋግማ ብትደውልም ሃሎ የሚል ታጣ። የጓደኛዋ ቀለል ያለ ስጋት ወደ ከባድ ጭንቀት እየተቀየረ ሄደ። ይባሱም ብሎ ምሽቱ ነክቶ ብርሃን ቢተካም ቄሱም ዝም መጽሐፉም ዝም እንዲል ተረቱ ሃሩካን እዚህ ቦታ አየው የሚል ጠፋ። ጓደኞቿ ተሰባስበው በጠዋት ለዩኒቨርሲቲው ፖሊስ ጥቆማ ሰጡ። ባካችሁ አፋልጉን፣ ሃሩካ ጠፍታለች አሉ። ሃሩካ ጠፍታለች የሚለው ዜና በግቢው ውስጥ እንደ ሰደድ እሳት ተሰራጨ። ፍለጋው ተጀመረ። አጠቃላይ የካምፓሱ ማህበረሰብ የጠፋችውን ተማሪ ፍለጋ ወደ አራቱም አቅጣጫ ተሰማሩ። ሳር ቅጠሉን፣ ህንጻውንም ሜዳውንም ሲበረብሩ 2 ቀናት አለፉ። 2 ቀናትን ከፈጀ ከፍተኛ አሰሳ በኋላ ማንም መስማት የማይፈልገው መርዶ ተሰማ። የሃሩካ ሙት አካል ዋልከር ክሪክ በተባለ ወንዝ አቅራቢያ በቁጥቋጦዎች ተሸፍኖ ተገኘ። ከላይ አስተዳደሩ እስከ ተማሪው ድረስ የዩኒቨርሲቲው ግቢ በድንጋጤ ተናወጠ። ተማሪዎቹም በዩኒቨርሲቲው ቅጥር ግቢ ውስጥ በተናጠል መጓዝ አቆሙ። ሃሩካን የበላት አውሬ እስኪታወቅ ድረስ ተማሪዎቹ አካባቢያቸውን በጥንቃቄ መሰለል ቀጠሉ። በዚህም መሃል የኦስተን ፖሊስና የፌዴራል መርማሪዎች ወዲያውኑ ወደ ስራ ገቡ። የመጀመሪያው ጥያቄ ማን ነው እንዲህ ባለ ዘግናኝ ሁኔታ ሃሩካን የገደላት የሚል ነበር። ሃሩካ ምንም አይነት ጠላት አልነበራትም። ማንም ሊቀየማት የማይችል ገራገር ልጅ እንደነበረች ይታወቃል። ታዲያ ይህን አሰቃቂ ድርጊት የፈጸመው ማን ነው? መርማሪዎቹ የካምፓሱን የጥበቃ ካሜራዎች ሰዓታት በሰዓታት መፈተሽ ጀመሩ። በመቶዎች የሚቆጠሩ ሰዓታትን ከፈተሹ በኋላ አንድ እጅግ የሚረብሽ ምስል አገኙ። ምሽት 2 ሰዓት ተኩል አካባቢ አንድ ሚስጥራዊ ሰው በሴቶች ብስክሌት ላይ ሆኖ ይታያል። ይህ ሰው ግቢ ውስጥ ለሰዓታት ወዲና ወዲያ ሲል ነበር። በካሜራው ግለሰቡ ሃሩካን ከሩቅ ሆኖ ሲከታተላትና ወደ ጨለማው መንገድ ስትገባ ተከትሏት ሲሄድ በግልጽ ያሳያል። ከጥቂት ሰዓታት በኋላ ግን ያ ሰውዬ በብስክሌቱ ሲመለስ የታየው ሌላ ቦርሳ ይዞ ነበር። እሱም የሃሩካ ቦርሳ ነበር። ፖሊስ ይህንን ምስል ለህዝቡ ይፋ አደረገ። መላው የቴክሳስ ነዋሪ ይህንን በብስክሌት የሚጓዝ ነፍሰ ገዳይ መፈለግ ጀመረ። ነገር ግን ወንጀለኛው ማንነቱን ደብቆ ለጥቂት ቀናት ከእይታ ሊሰወር ችሎ ነበር። ከቀናት በኋላ አንድ ጥሩ ማስረጃ ካልተጠበቀ ምንጭ ተሰማ። ነገሩ የተሰማው ከኦስቲን የእሳት አደጋ ሰራተኞች ሲሆን ግድያው በተፈጸመበት በዚያ ምሽት ከግቢ
ከግቢው ጥቂት ራቅ ብሎ በሚገኝ አንድ ባዶ ህንጻ አጠገብ እሳት መለኮሱን ሰምተው ሄደው ነበር። እዚያ ቦታ ላይ አንድ ወጣት በትንሽ ብስክሌት ተጉዞ መጥቶ በእሳት አንዳንድ እቃዎችን እያቃጠለ ነበር። እነዚህም የእሳት አደጋ ሰራተኞች በወቅቱ ወጣቱን እዚህ ምን ታደርጋለህ ብለው ሲጠይቁት እሱም ቤት አልባ ነኝ፣ እቃዎችን እያቃጠልኩ ነው የሚል ምላሽ ሰጣቸው። በጊዜው ታዲያ የከፋ ነገር እንደተከሰተ ያልገባቸው የእሳት አደጋ ሰራተኞች ብዙም ጥርጣሬ ሳይገባቸው ወጣቱን ችላ ብለው አለፉት። ነገር ግን ፖሊስ የለቀቀውን ምስል ተከትለው የእሳት አደጋ ሰራተኞቹ መረጃውን ይዘው ፖሊስ ዘንድ ብቅ አሉ። ፖሊስ ይህ መረጃ እንደደረሰው ወዲያውኑ ወደ ስፍራው አመራ። በዚያ ስፍራ ያገኙት ነገር በእሳቱ ያልጠፋ በከፊል የተቃጠሉ የሃሩካ የግል እቃዎች፣ የዳንስ ልብሶቿና የኮምፒውተር ቦርሳዋ ተገኘ። በዚያ አካባቢ የሚኖረው ሚካኤል ክሬን የተባለ የ17 ዓመት ወጣት በእጁ የሃሩካን ላፕቶፕ ይዞ ተገኘ። በዚህም የወንጀሉ የመጀመሪያ ተጠርጣሪ ሆኖ በቁጥጥር ስር ዋለ። ሚካኤል ገና ሳይወለድ በእናቱ ማፀን እያለ የአደንዛዥ እጽ ሱሰኛ የነበረችው እናቱ አብዝታ በምትወስደው እጽና ለጽንሱ የምታደርገው እንክብካቤ የወረደ በመሆኑ ሚካኤል ሲወለድ የአእምሮ ጤና ችግር እንደነበረበት ይነገራል። የሚካኤል እናት ያላትን ግዴለሽነትና ለእናትነት የማይበቃ ባህሪ በመገንዘብ ሚካኤል ከእናቱ ተነጥሎ ከአያቱ ጋር እንዲያድግ ተወሰነ። አያት የልጅ ልጇን ታሞላቅቃለች የሚባለው የአያትነት ባህሪ በሚካኤል አያት ዘንድ የሚሰራ አልነበረም። ይልቁንም ከልጅነቱ ጀምሮ ምንም አይነት የደስታ ጊዜ እንዳያሳልፍና በተደጋጋሚ እንደምትመታው ይነገር ነበር። ከዓመታት በኋላም ሚካኤል ከቤት ለቆ በመውጣት የጎዳና ህይወት ይጀምራል። በዚህ የኑሮ ሂደት ነው ታዲያ አንዲት ምስኪን የ18 ዓመት ወጣት እድለቢስ በሆነች ምሽት ከሚካኤል ጋር የተገናኘችው። ሚካኤል በዚያ ምሽት ሃሩካን ብቻዋን ካገኛት በኋላ እንደደፈራትና ከዚያም በአሰቃቂ ሁኔታ ገድሎ እቃዎቿን ወስዶ እንደሄደ ታወቀ። ከዚህ ቀደም ምንም አይነት ትውውቅ ያልነበራቸው ሁለቱ ወጣቶች በአንድ በተረገመች ምሽት የአንዲት ንጹህ ህልመኛ ሴት ህይወት በጭካኔ እጆች ተነጠቀ። የዚህ የወንጀል ፍርድ ሂደት በወንጀለኛው የአእምሮ ጤና ምርመራ ምክንያት ለ2 ዓመታት ያህል የተጓተተ ቢሆንም በመጨረሻ ግን ለዚህ አሰቃቂ ወንጀል የእድሜ ልክ እስራት የመጨረሻ ፍርድ ሆኖ በፍርድ ቤት ተወሰነ። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ እውነተኛ የወንጀል ታሪክ ይህን ይመስል ነበር። ይህን ቪዲዮ ከወደዳችሁ ላይክ በማድረግ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ እያልኩኝ የተለያዩ እውነተኛ የወንጀል ታሪኮችን ለማየት ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ጊዜ በሌላ ታሪክ እስክንገናኝ መልካም ጊዜ ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።